እንዴት ናችሁ? ዩቲዩብ ስድስተኛ ቪዲዮአችን ኮንሲስተንሲ ይጠላል። በዚህ ያስቀጥለው ነው። እናንተ ግን ሰብስክራይብ እያደረጋችሁ አይደለም። ኤኒዌይስ ኢንትሮዳክሽን ሰርቼ ብዙ አውርቼ ምናምን ከዛ ተመልሼ እጂ ምንም እየቀረጸ አልነበር። ከዛ ከእንደገና ማውራት አለብኝ። ኤኒዌይስ ያን ያለ ሩቅ አልሄድኩም ነበር። አንዳንድ ፈጣሪ ሲያግዝ እንደዚህ ነው ማለት ዝም ብዬ አፌ ተንተባተበና እንደ ይሄኛውማ ከእንደገና መስራት አለብኝ ሄጄ ሳየው ነው አልቀረጸም ነበርና ያው ተመስገናል። ምን እያልኩ ነበር? ምንም የተዘጋጀሁበት ነገር የለም። ስለ ብር እያወራሁ ነበር። ለምንድነው ብር አያያዛችን ለምንድነው ብር የምንቀው ነው ማለት አንዳንዴ ሰው ይገርመኛል። 10 ብርም 20 ብርም 30 ብር ምናምን ምንም አይመስለው ሰው አለና ለምንድነው የምንቀው? ለብር መገዛት የለብንም ግን ለምንድነው 10 ብር 20 ብር 30 ብር ምናምን ጀስት እንደቀለል አድርገን የምናስበው? አንድ ኤግዛምፕል ማን አነሳው መሰላችሁ? ካይሴናትን ላይ ስትሪመር ነው የምታውቁታላችሁ። የዚህ ሰሞን የአንድ ወር ምናምን ስትሪም እያደረገ ነበር ነው። አንድ ሰው ሰብስክራይብ ለማድረግ እንትን ላይ ልክ እንደ ዩቲዩብ ፍሪ አይደለም። እዛ ላይ $6 ምናምን ትከፍላለህ። ልጁ በጣም ሚሊዮነር ነው ግን ለሱ $6 ማለት ምንም ማለት አይደለችም። የአንድ የሁለት እንትን ዋጋ ነች። ለሱ ምንም ማለት አይደለችም ግን አንድ ሰው ሰብስክራይብ ሲያደርግ 50 ሰው ሰብስክራይብ ሲያደርግ ምናምን ስማቸው ይጠራል ምናምን ቢኮዝ ተሰባስቦ አሁን ልጁ ስንት እንደደረሰ ታውቃላችሁ? 1.1 ሚሊዮን ማለት 5.5 ሚሊዮን $6 እየተሰበሰበ ማለት ነው። እና ብር አይናቅምላችሁ ፈልጌ የኔ ታሪክ ልንገራችሁ። አይ ቲንክ ቲክቶክ ላይ ተናግሬያለሁ፣ እንትን ላይ ኔክሳ ትራከር ላይ ተናግሬያለሁ። የሆነ ጊዜ እንዴት አድርገን በአንድ ሳንቲም ጨረታ እንዴት እንዳሸነፍን ማለት ነው። እንደውም እዚህ ላይ ሰፋ አድርጌ እናገራለሁ። ድሮ በነበረኝ ስራዬ ማለት ነው እንትን ላይ ንግድ ላይ ምናምን ላይ እንትን ነጋዴ ነበርኩና ጨረታ ላይ ምናምን ላይ እንሳተፍ ነበር። ከዛ አረኖ ታቁ ይሁን አታቁ ይሁን ብቻ ጨረታ ላይ እያንዳንዷ ሳንቲም ነው የምላችሁ፣ እያንዳንዷ ሳንቲም ቫልዩ አላት። በቃ አንድ ሳንቲም ቫልዩ አላት። አንድ ሳንቲም ቫልዩ ስላላት ነው የዛኔ የሚያሸንፍ ነውና ከዛ ከሱ በፊት በጣም ብዙ ጨረታዎች ነበሩ። ከሱ በፊት የነበሩት በ1 ብር በ2 ብር በ3 ብር ምናምን እንትን ተበልጠን ወይም እንትን በልጠን ምናምን እናሸንፍ ነበር። 1 ብር 2 ብር ማለት በጣም ትልቅ ብር ነው። ዝም ብላችሁ እንደቀላል ብር አድርጋችሁ እንዳታይ። የዛኔ ያንን ጨረታ ማለት ነው የሆነ የመንግስት ድርጅት ነበር ጨረታ ያወጣውና ከሱ በፊት ደግሞ እኛና ሌላ አንድ ሰው ነበር ጨረታ ማለት ነው። ወይኛው ወይ እነሱ ነበር የምናሸንፈው። ሁሌ ነው የምላችሁ አብዛኛው ጊዜ ወይኛው ወይ እነሱ ነበር የምናሸንፈውና ንግድ ላይ ምንም የሚባል ነገር አለ መሰላችሁ ሪከርድ ማድረግ የሚባል ነገር አለ። የባለፈው ጨረታ ማን እንዳሸነፈ በስንት እንዳሸነፈ ንብረቱ ከየት እንደመጣ ምናምን የነበረው ዲቴል እያንዳንዱ ዲቴል ትይዟል። ቢካዝ ለኔክስት ጨረታ ስፔሻሊ አንድ ፊልድ ላይ ስትሆን የሚጫረተው ሰው ስለምታውቀው ከየት እንዳመጣና ስንት ማስገባት እንዳለብህ በደንብ ትረዳዋለህ፣ በደንብ ታውቀዋለህ ማለት ነው። ቢካዝ እንደሱ አድርገን እያያዝ ነበርና ግን እንደነገርኳችሁ ያን ያህል አስቸጋሪም አልነበረም። ሁለት ሰው ስለነበርን ቀላል ነበር። የጨረታው ጊዜ ደረሰኛ። ጨረታ ላይ እንትን ነው ከ15 ቀን በፊት ነው እንትን የሚሆነው የጨረታው ወረቀት ይሰጣል። ከዛ ከ15 ቀን በኋላ ነው ጨረታውን ታስገባውና ከ15 ቀን እስከ 7 ቀን ባለ ማለት ነው። ከዛ የጨረታው ቀን መጣና ሁሌ ጨረታ የምናደርገው ስፒዮ ምናምን ቀድመን አሰርተን ግን ቴብሉ ላይ ዋጋውን እንሞላ ግን ማለት ነው ከ30 ደቂቃ ወይም ከ40 ደቂቃ በፊት ነው። እስከሱ በፊት እንነጋገራለን፣ እንደዚህ እንምናው እንባባላለን። ግን አክቹሊ ፎርሙላ እንትን የምንሞላ ከ30 ወይም ከ40 ደቂቃ በፊት ነው። በቃ መጨረሻ ላይ ወስነን ማለት ነው። ሌላ ቀን እነግራችኋለሁ። ግን በቃ የ1 ሰዓት የ2 ሰዓት መዘግየት ምን ያህል ዋጋ እንደሚያስከፍል እነግራችኋለሁ ሌላ ቀን። በቃ ስፔሻሊ በዚህ በንግድ ዓለም ምናምን ላይ ማለት ነው 1 ሰዓት 2 ሰዓት በጣም ብዙ የዋጋ ልዩነት ይፈጠራል። ሁሌ አይደለም ግን አለው፣ በቃ ጊዜ አለው። ግን ያንን ጊዜ ተጠቅመ ደግሞ ሀብታም ትሆንበታለህ። ያንን ጊዜ ተጠቅመ ደግሞ በጣም ብዙ ብር የምትከስርበት ነገር አለ። ኤኒዌይስ ወደ ጨረታው ልመለስና የዛኔ እኔ ነበር እንዳጋጣሚ ጨረታ አክቹሊ ሁሌ ነበር እኔ ነበር ይዤው የሚሄደው የጨረታውን ወረቀት እኔ ነበር የምሞላው ነው። ከኔ ጋር የሚሰራ ነበረው ሰው ደወልኩለት። ስንት እንምላው በተባባልን እንምላው ምናምን አልኩት። ብዙ አላወራንም። የዛን ሰው ስራ በሰው ስለነበር ምናምን ብቻ ስለ ጨረታ ብዙ አላወራንም። ብቻ ሄጄ ቀኑን ሲደርስ ሄድኩና ስንት እንምላው አልኩት። 120 በኪሎ ምላው አለኝ። 120 ሳይሆን 119.9 በኪሎ ምላው አለኝ። ምን ልዩነት አለው? 120 ብንሞላው እኮ ምንም ችግር የለው ምናምን አልኩት። ዝም ብለህ መነኝ እሱ 120 ነው የሚሞላው፣ አንተ ዝም ብለህ 119.9 ሙላው አለኝ። እስኪ እሺ ልስማው ብዬ 119 እኔ ደግሞ ምን አንዳንዴ አላውቅም ብቻ ምን እንዳሳየኝ አላውቅም 119.99 አልኩት። 119.99 ነው የምላቸው። 1 ሳንቲም ነው የምላቸው፣ 1 ሳንቲም ከ120። ከዛ እሱን አድርገን ምናምን አስገባን። ከዛ ጨረታ ላይ ምንድነው የሚደረገው መሰላችሁ? ለማታውቁ ሰው ነው። የማታውቁ ሰዎች ከሆናችሁ ያው ደግማችሁ ስሙት ብቻ ምንድነው የሚደረገው? ትሰጡና
ከዛ ደግሞ ከ30 ደቂቃ በኋላ ነው የሚከፈተው ጨረታና which means ሁሉም ተጫራቾች ባሉበት ማለት ነው። ሁለት ጨረታ አለ፣ ግልጽና እንትን ክሎዝድ ኦፕን እና ክሎዝድ ቢዲንግ የሚባል አለ። ኤኒዌይስ ከዛ ገባ ከ30 ደቂቃ ሲከፈት የነሱ ሲከፈት 120 የኛ ሲከፈት ደግሞ 119.99 1 ሳንቲም ነው የምላችሁ፣ 1 ሳንቲም። ቀይዛን የነበረ የገረመኝ ማለት የብር ቫልዩ ለካ ይሄን ያህል ቫልዩ አለው እንዴ ያስባለኝ የዛኔ ነበር። ምን ልበላችሁ በቃ በ1 ሳንቲም ነው የምላችሁ፣ 1 ሳንቲም እና የሆነ ሰዎች ብር ሲልኩ ምናምን እንትን ሲያደርጉ ምናምን ይገርመኛል። ብር አትናቁ ማለት ግን እንትን ማለት አይደለም፣ ጀስት ለብር ተገዙ ወይም ደግሞ ብር ላይ ሙጥኝ አሉ ማለት አይደለም። ግን አንዳንዴ ግን ጀስት ስፔሻሊ ስራ ላይ እያንዳንዷ የምትወጣና የምትገባ ብር በደንብ መቆጣጠር አለብን። በደንብ ነው የምላችሁ፣ በደንብ እሺ። ኖርማል ህይወት ወይም ደግሞ ፐርሰናል ላይፍ ላይ ምናምን እንደፈለግ ከሆነ ችግር የለም፣ ብታጠፋም ባታጠፋም የራሱ ጉዳይ። ግን ስራ ላይ ግን ቢኮዝ ሪስፖንሲቢሊቲ ስለሆነ ማለት ነው የአንተ ብቻ አይደለም። አንተ ባለትዳር ምናምን ከሆንክ የልጆችም የሚስትንም ኃላፊነት ስላለብህ ነው። ገና ልጅ ከሆንክም ቀጣይ የሚመጣልን እንትን ነው። አንዳንዴ አረ ነው ለማንም አውርቼው አላውቅም፣ ግን ገና ነኝ አላገባሁም። ከዛ አንዳንዴ እንትን የሆነ ጠዋት ጅም ሄድ ምናምን ሲደብረኝ ምን እላለሁ መሰላችሁ? የአንተ ኃላፊነት ብቻ አይደለም ያለብህ እላለሁ። የልጆቹም የሚስትንም ኃላፊነት አለብህ አለ አይደለ? የሆነ ፊት ሆነ ምናምን የሆነ አንተ ጥሩ ሰው ሆነ በሰውነትም ሜንታሊ ምናምን ጥሩ ሰው ሆነ ስትገኝ ልጆችም ሚስትህ ምናምን ስፔሻሊ ልጆቹ በአንተ ሲቆር ማለት ይሄ እኮ አባቴ ነው እንዲሉ የምትፈልጋቸው ከሆነ አለ አይደል? ለራሱ ጥሩ ሰው መሆን አለብህ። ለዛ ነው which means የዛኔ አይደለም የምጀምረው አሁን ነው የምጀምረውና you gotta be careful ማለት እያንዳንዱ ነገር በጣም ኬርፉል ማድረግ። ለዚህ ነው ሁሌ እንትን የምለው የምንሰራቸው ፕሮጀክቶችም ጀስት ፋይናንስ ጋር የተያያዙ የሆኑትም ለዚህ ነው። ፋይናንስ ጋር ጀስት ፕሮዳክቲቪቲ ጋር ምናምን የተያያዙ የሆኑትም ለዚህ ነው ማለት ኔክሳ ትራከርን ብትሉት ቪታ ቦርድን ብትሉት ስፔሻል እንትን ቤተን መምራሱ እንትን ነው ስለ ለእናንተ የሆነ የተሻለ ነገር የሚያደርግላችሁ ነገር ነው ነው ፒስ እንትን አይደለም የሆነ ጊዜያዊ መፍትሄ የሚሰጣችሁ አይደለም፣ ፐርማነንት የሆነ መፍትሄ የሚሰጣችሁ ነው። እና ለምሳሌ ኔክሳ ትራከር የምታውቁት ከሆነ ጀስት ስራ ላይ ንግድ ላይ ያላችሁን እያንዳንዱ ነገራችሁን ኮንትሮል ማድረግ የሚያግዛችሁ ነው። አሁን የሚያስቸግረው ነገር ምን እንደሆነ ታውቃላችሁ? ለሰው እንደዚህ ስትለው እንደዚህ ስታስረዳው አይገባው። ቢኮዝ ጥሩ ያለ ነው የሚመስለው። ለምሳሌ እናንተ የሆነ ጥሩ ነገር ካላያችሁት አሁን ያላችሁበትን ቦታ የሆነ ጥሩ ቦታ እንደሆነ ነው የምታውቁት እንጂ እንትን አይደለም። ለሰውም እንደዛ ነው ለማስረዳት ለነሱ ለማስረዳት እንደዚህ እኮ ነው እንደዚህ እኮ ነው ለማለት ኢስቶማስ ፕሮሰስ በቃ። ለዚህ ነው ሶሻል ሚዲያ የምመርጠው ባይዘው ለዚህ ነው። ኖቫቴክ ይባል ነበርና እንትን አውትዶር ሴልስ ቀጥረን ነበር። ከዛ ለሰው ሄደ ስታስረዳው እንደዚህ ነው ስትለው ሄዝ ናት ኢንተረስትድ። ግን እንደዚህ በሶሻል ሚዲያ ስትነግረው ግን የሆነ ለሱም አለ አይደለ ስራው ቦታ ላይ ስትሄድ ስራ ሊኖረው ይችላል። እንደ ክፋት አስቦት እኮ አይደለም፣ ግን ስራ ሊኖረው ይችላል። የሆነ መጥፎ ስሜት ሆኖ ሊሆን ይችላል ምናምን ብቻ። ግን እንደዚህ ሶሻል ሚዲያ ላይ ስትነግረው ግን የሆነ ሶሻል ሚዲያ ላይ ሲያየው ግን አለ አይደለ ቤቱ ተኝቶ ነው የሚሆነው እረፍት ሊያደርግ ምናምን ወይም ደግሞ ሆነ ጭንቀት ለማረፍ ምናምን አስበው ስለሚያየው የዛኔ የሆነ ሳብኮንሺየስ ማይንድም ይሰራልና ወደዛኔ ሊያዩ ስለሚችል ነው የነገርኳችሁ ያላችሁትና ደከመኝ ታውቃላችሁ። ኤኒዌይስ በዚህ ልጨርሰው። ድርጅታችሁ ምናምን ከፈለጋችሁ የድርጅታችሁን እያንዳንዱ ሂሳባችሁ ምናምን ኮንትሮል ለማድረግ ከፈለጋችሁ ኔክሳ ትራከርን የግላችሁ ደግሞ ኤክስፐንስ ኢንካም ምናምን መጠቀም ከፈለጋችሁ ደግሞ ቪታ ቦርድ እንዳሁን ዳርጋችሁ መጠቀም ትችላላችሁ። እናንተም ጥያቄ ካላችሁ ይሆን ነገር ካላችሁ ምናምን መጠየቅ ትችላላችሁ። አይ ሆፕ ሪከርድ አድርጎ እንደሚሆን ሪከርድ ካላደረግን አላውቅም ምን እንደማደርገው። ፒስ አውት